ልጆቹን ለጠላት እግዚአብሔር አሳልፎ አይሰጥም። መሞት መቀሰፍ ነው እንዴ? 15 ዓመት ሰጥቻለሁ። እግዚአብሔር የማያውቀው ዓመት ተሰጠ። በእኔ ዘመን ሰላም ከሆነ መልካም ትንቢት ተናግረሃል አለው። አሳልፎ የተሰጠ ሰው የሚያስበውንም የሚያደርገውንም አያውቀው። እኔ ከአዳም ጀምሮ እስከ ዛሬ ነው እንደሱ ያለ ሰው ላይ እስራኤል ሆይ ጻድቅ ጨርሱ ሲላቸው ይሞታል አላቸው። አልፎ መሰጠት ምሕረቱ በፍጥረት ነው። አሳልፎ ሲሰጥ ግን በቀስታ ከሚመጣው ቁጣ ታመልጡ ዘንድ ንስሐ ግቡ። ለካ አመፀኛ ነገስታትም የእግዚአብሔር አገልጋይ ናቸው። እኔ አንድ ቦታ ሄጄ ነበርና አገሬን የጦርነት ሀገር ለምን ሆነች? መቼ ነው የሚቆመው ላለው በእውነት ስም ብትቀይርልኝም ከሀገሬ ብታርቀኝም በመተተኛ መሃል ብታስቀምጠኝም እግዚአብሔር እርሱ እግዚአብሔር። ይሄ ከበባና አሳልፎ መስጠት ስለሚለው ነው ዛሬ የማካፍላችሁ። የአመፅ አሰራር ድል የመንሳት ህይወት በዓለም ካለው በእኛ ያለው ይበልጣል። ሃሌሉያ። ታጋላይ ዳንኤል ሲጀምር ቁጥር 1 ላይ አሳልፎ ስለ መስጠት ነው የሚናገረው። ይሄ ከበባና አሳልፎ መስጠት ስለሚለው ነው ዛሬ የማካፍላችሁ። የአመፅ አሰራር ድል የመንሳት ህይወት በሚል ነው የምናጠናው። ታውቃላችሁ ጥልቅ አሰራር የአመፅ አሰራር የባቢሎን መንፈስ አሁንም ዓለምን ይቆጣጠራል። መንግስቱና ነገስታቱ ቢፈርሱም የማይሞተው መንፈስ ግን ስራውን ይዞ አሁንም አለ እና ይህንን የአመፅ አሰራር ድል የነሱት ኃያላን የሆኑ አራቱን እናያለን። ግን የአመፅ አሰራሩ መጀመሪያ ለምን መጣ? ልጆቹን ለጠላት እግዚአብሔር አሳልፎ አይሰጥም እና ነገር ግን እምቢ ብለን ካመፅን አሳልፎ የመስጠቱ ሂደት ቀስ በቀስ ነው። ምሕረቱ ግን በፍጥነት ነው። ስሙ ይባረክ። ስለዚህ የእግዚአብሔርን ባህሪ በእውነት ዛሬ ላካፍላችሁ እፈልጋለሁ። ለምንድን ነው አልፈው የተሰጡት? የመረጣቸውን የቀደሳቸውን ዋጋ የከፈለላቸውን ለአሕዛብ መላገጫ እንዴት ይሰጣል? ያለ ምክንያት አይደለም። ዛሬ የምናጠናው አንደኛው የባቢሎን የመንፈስ አሰራር አልፈህ እስክትሰጥ መጠበቅ ነው። ቁጥር 1 የምናጠናው የባቢሎን መንፈስ ወይም የአመፅ አሰራር ይከብሃል፣ እንደ አንበሳ ይዞርሃል፣ ያደባብሃል። ነገር ግን እግዚአብሔር ስለሚጠብቅ ስለሚከልልህም አያገኝህም። ሆኖም ተስፋ አይቆርጥም። አልፈህ እስክትሰጥ ይጠብቅሃል። ምን ማለት ነው? ቅጥሩን እስኪያነሳብህ። ካልዛ አይችልም። ጸጉራችንን እንኳን መንካት አይችልም። ተቆጥሯል። ጸጉራችን፣ እርምጃችን ተቆጥሯል። እስትንፋሳችን ተመዝኗል። የዚህ ዓለም ገዢ ላያገኘን እንስት አንበሳ እንደተኛች እስራኤል ሆይ ይለዋል በለዓም ለበላቅ። አልፈህ ካልተሰጠ በቀር ማንም ምንም ሊያደርግ አይችልም። ሕዝቅያስ ንጉሱ በ25 ዓመቱ ነው የነገሰው። በአንድ ወቅት ግን በእባጭ ቁስል ታመመ። መቼም መከራ ሲመጣ ነው የምንፈተነው ታውቃላችሁ። እና ኢሳይያስ መጥቶ ቤትን አስተካክል ትሞታለህ አለው። ፊቱን ወደ ግድግዳ አዙሮ እየየውን አስነካው። መልካም ያደረኩትን ጣዖታትን ማጥፋቴን አንተን ማምለኬን አስብልኝ ጨምርልኝ አለው። እንዴ ቤትን አስተካክል ማለት ይሄን ያህል ያስለቅሳል? መሞት መቀሰፍ ነው እንዴ? ወደ እኔ እኮ ልወስድህ ነው ያልኩህ። በምድር መኖር ፈለክ እንዴ ከኔ ጋር ከመኖር? አዎ እድሜ ጨምርልኝ። 15 ዓመት ሰጥቻለሁ። እግዚአብሔር የማያውቀው ዓመት ተሰጠው። ይገርማችኋል። በጣም አደጋ ነው። እና የበለስ አምጡልኝ አለ። ቁስሉ ላይ ሲያደርግለት ዳነ። 10 ከመቀባጠር እኮ መዳን አለመዳኑን ትንሽ ቢታገስ ያየዋል በሰውነቱ። የ1 ዓመት የ10 ዓመት ትንቢት አይደለም የተነገረው። እና አልፎ የተሰጠ መሰለኝ ባለማመኑ። ስለዚህ መዳኑን የሰሙ የባቢሎን ሰዎች አሁን የምናነባቸው ስጦታ ይዘው መጡ ማለት ነው ለሕዝቅያስ። ያላሳያቸው አብያተ ቅዱሳት ምስጢራት ያላስነበባቸው መዛግብት የሉም። ያልተገረዙትን ጣዖት የሚያመልኩትን ቤተ መቅደስ ውስጥ አስገባቸው። እና ኢሳይያስ እነዚህ ከየት መጡ ምን አርክላቸው አለው። ያላሳዩዋቸው የለም አለው። ያዩትን ሁሉ ይወስዳሉ አለው። ልጆችህን ጃንደረቦች ያደርጉልሃል እና መቅደሱን ያገዙታል። ይሄ በማዘመን ነው የሚሆነው? በልጅህ ዘመን ነው። በእኔ ዘመን ሰላም ከሆነ መልካም ትንቢት ተናግረሃል አለው። ተመልከቱ፣ አሳልፎ የተሰጠ ሰው የሚያስበውንም የሚያደርገውንም አያውቀው። ምልክቶች ህይወቱ ላይ ያለ ቅጥር ተነሳበት ማለት ነው ሰውየው። ሕዝቅያስ መዛበር ጀመረ እና ምናሴን ወለደው። የተረገመ ምናሴ ታውቃላችሁ ስለሱ። እና በተጨመረለት ዓመት ነው የተወለደው ምናሴ። የተረገመ ልጅ ነው የወለደው። እግዚአብሔር የነገን አይቶ ነው እኮ ልውሰድ ያለው። እምቢ ሲል ሊቋቋመው የማይችል
ከሱ ዘር ብቅ አለ። ምናሴ ምድሪቱን ሁሉ በደም ሞላት፣ እሱም አንቀላፋ እና ልጁ አሞጽ ተተካ። ከአሞጽ ቀጥሎ አስገራሚ ኢዮስያስ ይመጣል። አሁን አልፎ ለምን ተሰጠ የሚለውን ላካፈላችሁ ነው። የዚህ የአሞጽ ልጅ ኢዮስያስ እኔ ከአዳም ጀምሮ እስከ ዛሬም እንደሱ ያለ ሰው አላየሁም። አንድ ሰው በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን አመለከ የተባለው ለአንድ ነው፣ እሱም ለኢዮስያስ ነው። ሄዳችሁ አንብቡት። ልዩ የሚያደርገው የነገሰው በ8 ዓመቱ ነው። እግዚአብሔርን በፍጹም ልቡ ይፈልግ ነበር። የምድርን አጸድ ቆረጠ፣ ጣዖትን ደመሰሳቸው። የምድሩ አለበቃ ብሎት ከምድር ቆፍራችሁ አጥንት አውጡልኝ፣ ጣዖት ያመለኩት ሁሉ ይቃጠሉ አለ። ተአምራዊ ሰው ሆነ። በጣም ወድጄሃለሁ፣ በፍጹም ልብ ተከትለኛልና በሰላም ታንቀላፋለህ፣ ከአባቶች ጋር በአልጋ ላይ ታርፋለህ። ንገሩት፣ እነዛ ጣዖትን ያመለኩት ግን አድናቸዋለሁ፣ አለቃቸውም። የቤተ መንግስት ባለሟል መተው ነገሩት። ኢዮስያስ ጨመረበት ተአምራቱን። ፋሲካን አዘጋጀ። ከግብጽ ከወጡ ጀምሮ እንደ ኢዮስያስ ፋሲካን ያዘጋጀ የለም። በጣም ያስደነግጣል። በ31 ዓመቱ ያ ሳይጠግቡት ያ ቅባቱ እስካለበት ጭጭ አለ ኢዮስያስ። እስራኤል አንቀብርም አሉ፣ ደነገጡ። እንዴት ይሞታል? በአሕዛብ እጅ እንዴት ይሞታል? ደሙ ፈሶ እንዴት ይሞታል? ይሄን የሚመስል ሰው እንዴት ይሞታል? እየየውን አስነኩት። ግራ ገባቸው። እኔም ቢሆን ግራ ገብቶኝ ነበር በእውነት። ኢሳይያስና ኤርሚያስ መጡ ቀብሩ ላይ። እስራኤል ሆይ ጻድቅ ጨርሱ ሲላቸው ይሞታል አላቸው። ደነገጡ። ጻድቅ ይሞታል? ይኖራል እንጂ አመፀኛው ይሞት እንጂ አይደለም። ምሕረት የሚያደርጉ ከምድር ይወገዳሉ። ለምን? አመፀኛው ይወገድ እንጂ አስጨርሱኝ። ከፊታችሁ የሚመጣውን ታላቅ መከራ እንዳያይ ብሎ ባቢሎንን ስላየ ነው እግዚአብሔር። ከፊታችሁ ያለ አውራቂስ አውሎ ነፋስ አለ። ልጄ ኢዮስያስ ሩጫውን ጨርሷል። ተወጋ ማለት ተቀሰፈ ማለት አይደለም። አደጋ ደረሰበት ማለት አሳልፌ የሰጠሁት ማለት አይደለም። በሰላም ያንቀላፋል፣ ክፉ ነገር እንዳያይ ወስጄዋለሁ ይላል። ልክ ኢዮስያስ ከሞተ በኋላ ታውቃላችሁ፣ በዚህ በግብጽ ንጉስ በኒካው ከተገደለ በኋላ ልጁ ኢዮአክስ የሚባል ለሶስት ወር ነገሰ። የግብጽ ንጉስ ኒካው ኢዮስያስን ገሎ ኢዮአክስን አነገሰው ማለት ነው። እና ኢዮአክስ አልገብርም ብሎ ለግብጽ ንጉስ ሲያምታታ እሱን ወደ ግብጽ ወሰደውና ወንድሙን ኢዮአቄምን አነገሰው። ወንድሙን ያነገሰው ኤልያቄም ኢዮአቄም ስማቸውን ቀየሩት እንጂ ኢዮአቄም ነው የሚባለው። የግብጽ ንጉስ ግን ኤልያቄም ብሎ ቀየረው። ታውቃላችሁ። እና ልክ በዚህ ጊዜ ምርኮ አንድ የተጀመረው በዚህ ጊዜ ነው። የይሁዳ ንጉስ ኢዮአቄም በነገሰ ጊዜ ያልኳችሁ አሁን ደረስኩበት ማለት ነው። ኢዮአቄምን ወይም ኤልያቄምን ከ11 ዓመት ንግስና በኋላ ወደ ባቢሎን አስወሰደው። ሁለተኛው ምርኮ ነው ታውቃላችሁ። እና ምርኮ 2 ዮአኪን በ18 ዓመቱ በፋንታው ነገሰ። 3 ወር ከ10 ቀን የነገሰው ናቡከደነጾር ማረከው ማለት ነው። አሁን ወደ ዋናው ሐሳብ እመጣላችኋለሁና ምርኮ 3 ዮአኪን ከተወሰደ በኋላ ሴዴቅያስን አነገሰበት። የስሙ መብዛት ብዙ አትጨነቁ፣ ዋናውን ሐሳብ አጎላላችኋለሁ። አልፎ መሰጠት የሚለውን ብቻ እንድትይዙት ነው እንጂ የነገስታቱ ብዛት አመታቸው ተከታታይ ማናቸው የሚለውን መጨነቅ የለባችሁም። ለምን ብትሉ ይሄን ሁሉ ታሪክ የተረኩላችሁ በአንድ ጀንበር አይደለም። ሲያምጹ ሲያባብላቸው፣ ሲያምጹ ሲቆነጥጣቸው፣ ሲያምጹ እምቢ ሲሉ ለግብጽ ንጉስ በትንሹ አርጩሜ ለሚጋረፍ አሳልፎ ሰጣቸው። አልባነኑም። ባቢሎን የተባለ አደገኛ ደምሳሽ ላከባቸው። እየጨመረ ነው የመጣው ማለት ነው። ምሕረቱ በፍጥነት ነው። አሳልፎ ሲሰጥ ግን በቀስታ ነው። ባኖ ለተመለሰ አመለጠ፣ ላልባነነ ግን ቁጣው እየነደደ ይመጣል ማለት ነው። ቅጣቱ እየጨመረ ይመጣል። አየህ፣ ጥበቃውን ካነሳ አጥሩ ከተነሳ ማንም ሊቋቋም አይችልም። የዚህ ዓለም ገዢ በክፉ ሰው እጅ ሲገቡ ማንም ሊያድናቸው አይችልም። ግን በአንድ ጀንበር አይሆንም እንላችሁ አሳልፎ መስጠት። ሰይጣን ግን የሚጠባበቀው ይሄንን ነው። ምሳሌውን ይሁን አልፎ መሰጠት 3 ክፍሎች አሉት እያለው ነው። በታመመ ሰው መሰለው። የታመመ ሰው ሁሉ አልፎ ተሰጠ ማለት አይደለም። ምሳሌውን ነው የምላችሁ። ሰውየው ራሱን አመመው።
ካልነገርኳችሁ አታውቁም። የውስጥ ጉዳይ ነው። ልቡን አመመዋ ካልነገርኳችሁ አታውቁም። ከራስ ጀምሮ እስከ እግሩ ድረስ ጤና አጣ ካልነገርኳችሁ አታውቁም። ህመሙ የጨመረ ቢመጣም ግን ውስጣዊ ነው፣ ሚስጥራዊ ነው። ሰው ሲበድል ለብቻው ነው የሚያናገረው፣ አሳልፎ አይሰጠውም። ወንድም ወይ እህት ብትበድል ለብቻው አውቀሳት አሳልፋት ተስጣት እንደተባሉ አረ ተው ልጄ ሆይ ይሄ ነገር ይላል። ለሚስትህም ለባልሽም አሳልፎ አይሰጥም፣ ለአገልጋይም አሳልፎ አይሰጥም። በውስጥ ግን ያነጋግርሃል። እምቢ ካልክስ፣ የውስጥ ድምጽ እምቢ ካልክስ ቆሰለ ይልሃል። ቆሰለ ማለት የማደብቀው ቁስል ነው። ምን ሆነ እዚህ ጋር ቆሰልክ ይልሃል። ሰው ያያል። ለአንድ ሰው እምቢ ካለ ለአንድ ለሁለት ወይ ለሶስት ሰው ንገርበት ይላል ከበደለ። አሰራሩ እንደዛ ነው። ቆሰለ እንዲመለስ ነው የተፈለገው። ከዛስ አበጠ አልተመለሰም፣ መገለ። ውጨኛው ሁለተኛው ብሎክም ከቁስል ወደ እብጠት ወደ መግል ነው ሄደው። አልፎ ቆስ እያለ እየሰጠው ነው። አልባነንም። ለመመለስ እድል ነበረው፣ አልተመለሰም። ሶስተኛው እና የመጨረሻው ለቤተ ክርስቲያን ንገራት። ለብቻ ንገረው፣ ሁለት ሶስት ሰው ይዘው ንገረው፣ ለቤተ ክርስቲያን ንገራት። የመጨረሻው አውቶሪቲ ነው፣ እንደ አረመኔና ቀራጭ ሊሆን እና ሶስተኛው ጠላት እንደከበበው አልፎ እንደተሰጠ ሆነ። እግዚአብሔር ዘርን ባያስቀርልን እንደ ሶዶም ጎሞራ በጠፋን ይላል። የአልፎ መሰጠት ሂደቶች እንደዚህ ቀስ በቀስ የተከፈሉ ናቸው። ንስሐ ለሚገቡ ብቻ የሚያመልጡት ነው እና ምርኮም ቀስ በቀስ ነው፣ አልፎ መሰጠቱም ቀስ በቀስ ነው። ስለዚህ ነው መጥምቁ ዮሐንስ ከሚመጣው ቁጣ ታመልጡ ዘንድ ንስሐ ግቡ፣ እናንተ የፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? ንስሐ ግቡ፣ ንስሐ ግቡ። ዮሐንስ የሚያስመልጣቸው ንስሐ ብቻ። እነሱ ግን አላወቁም፣ አመፀኞች ሆኑ። ለካ አመፀኛ ነገስታትም የእግዚአብሔር አገልጋይ ናቸው። ባሪያዬ ናቡከደነጾር ይለዋል እኮ። ጣዖት እኮ ነው የሚያመልከው። ግን ነገስታትን እንደወደደ የሚያሰማራ እንደመስኖ ውሃ የነገስታት ልብ በእጁ ስለሆነ ጀምራለሁ ብድግ አለ። ዱላ እጅ ሰው ሳይዘው ይማታል ይላል። ነገስታት የእግዚአብሔር ዱላ ናቸው። ናቡከደነጾር አንተ ቁጭ በል ህዝቤን እንዳነካ፣ ኒካው ጀምራለሁ። ትንሽ ነው ኒካው፣ ጠቅጠቅ አደረጋቸው። እንዲህ ባንኑ ነው አሳልፎ ሲሰጣቸው፣ መቅደሱን ሲያግዝ፣ ልጆቻቸውን ሲያግዝ አልባንኑ። የአመጽ ሚስጥር አሰራሩ የባቢሎን መንፈስ አደራረጉ እንዴት ነው? አልፈ እስክትሰጥ አድብቶ ቁጭ ይላል። እጁን እስኪያነሳ ቀጥሉን እስኪያነሳብህ ወይም ከእግዚአብሔር ክልል ዞን እስክትወጣ ይጠብቃል። ካገኘ አለቀ። ስለዚህ አመጽ ዋጋ ያስከፍላል። አልፎ መሰጠት መራራ ነው። ይገርማችኋል። ግን አልፎ የመሰጠት ምልክቶች በአንድ አይደሉም። እኔ ወደ 9 ነገርኳችሁ ቢያንስ። መጀመሪያ ለብቻ በውስጥ ያናግርሃል በ3 ከፍሎ። ከዛ ጓደኛ ህልም አይቻለሁ ምን ሆንክ ዛሬ ሲያቃጀኝ ነው ትልሃለች። ይገልጥብሃል በጓደኛ። እዛ አክስት አሜሪካ ያለች ትደውልልሃለች ደንገጥ እንድትል ነው። ታክሲ ስትገባ ድንገት መዝሙር ሲከፈት ስላንተ ነው የሚነግርህ። ደንገጥ እምቢ ካልክ ይኸው ሊያንዣብቡብሃል የሌሊት ወፎች ተፍ አድርገው ይሄዱብሃል። የኔ ነው የምትለው አየህ። አሁን በቃል እምቢ ካልክ በምልክት እምቢ ካልክ ከባድ ነው። አጅሬ ሊገል ሊያጠፋና ሊያርድ ነው የሚመጣው። የባቢሎን መንፈስ አሰራር ወይም የአመጽ አሰራር አንደኛ አልፎ እስኪሰጡ ይጠብቃል። መድኃኒቱ ምንድነው? ለዚህ ፈጥኖ ንስሐ ነው ብራዘር። እኔ አንዳንዴ ሀገሬን የጦርነት ሀገር ለምን ሆነች መቼ ነው የሚቆመው እላለሁ በእውነት። ግን በእኛ ትውልድ ብቻ አይደለም፣ ከጥንት ጀምሮ ብዙ ደም፣ ብዙ ጉቦ፣ ብዙ ዝሙት፣ ብዙ አመጽ እየጨመረ ሲመጣ ለአመጽ አልፈ እየተሰጠ ነው የሚመጣው። ቢነግሩ አትሰማም፣ ቢመክሩ አትመለስም። እግዚአብሔር ምድራችን አሳልፎ አይስጥ። በእውነት ከባድ ነው አሳልፎ መስጠት። የአመጽ አሰራር፣ የባቢሎን መንፈስ አሰራር። ሁለተኛ ምልክቱ ምንድነው? ሁለተኛ አሰራሩ ከህብረት መለየት ነው። ከቅዱሳን ህብረት መለየት ነው የባቢሎን መንፈስ አንዱ ስራው። አንደኛው አልፈስ ክትሰጥ ይጠብቃል። ከተሰጠስ አንጠልጥሎ ወስዶ ከቅዱሳን ህብረት አርቆ ለብቻ ያስቀምጣል። ታርጌት ውስጥ ተገባለታል። የሚያግዝ የሚታደግም የለም። እኔ አንድ ቦታ ሄጄ ነበርና አንዴ መኪና ስነዳ ከብዙ ጊዜ በኋላ ትኬት መጣልኝ።
ይሄ ሁሉ ተቀጣው ስለ አሁን ገና ሲስተም ውስጥ ገባሁ። ሲስተም የሚባል ጅን ያለ ያገኛል። በቃ መስመር ላይ ጠብቆ ያገኛል። እኔ እንደ ኢትዮጵያ ይመስለኝ ነበር ሁሉ አይደለም። አንተ ትላንት ኢትዮጵያ ውስጥ እንዲህ ነበርክ፣ አሁን እኮ ያለ ቀበቶ ሱሪ የወደቀ እኔ ራሱ ተሳቀ ምን ሆነ? አይ ሲስተሙ እንዲህ ነው አለኝ። እዚህ በቃ እንደዚሁ ያዝረከርካቸዋል። ገርማቸው ደና የነበረው ጉንጉኖ ደና የነበረው ሎቲ አርጎ ምንድን ሲስተሙ ነው ብራዘር። ኢትዮጵያ እንዳለ አታስብ ይለኛል። ሲስተም የሚባል የባቢሎን መንፈስ በኢየሱስ ስም ይወጋ። ብዙ ጣዖት ባለበት ከቅዱሳን ብቻ አርቆ ያስቀምጣል። በዚህ ስትል ሐሺሻም ነው፣ በዚህ ጫት የሚቅም ነው፣ በዚህ ዘፈን ነው፣ በዚህ ፖርኖግራፊ ነው። ይከቡሃል። የሚያግዝ ከሌለ አደጋለሁ። ከቅዱሳን ዩኒቨርሲቲ ሲገቡ እኮ የሚያገኛቸው ለዚህ ነው። ወላጅ እናት የለች፣ ማየ የለች፣ አባዬ ከብዙ ወጣቶች መሃል ቁጭ ያደርጓቸዋል። በዓለም ካለው በእኛ ያለው ይበልጣል። ሃሌሉያ ኦ ዳንኤል። ነገር ግን ሲስተሙን ነው የምነግራችሁ። አልፈው እስኪሰጡ ጠበቁ። ዳንኤል አልፎ ከተሰጡ ሰዎች ጋር የተጋዘው። ትንሽ እኮ የተቀደሰ ጾም ጸሎት የሚያበዛ ቢሆን ትተጋገዛለህ። ጠቅላላ አልፎ የተሰጠ አመፀኛ አባቶቹ ጠቅላላ ጣዖት ያመለኩ ናቸው። ሶስተኛው የአመጽ አሰራር የባቢሎን መንፈስ አሰራር አእምሮን መቀየር ነው። ቀላል አይምሰል። የባቢሎን መንፈስ የአመጽ አሰራር ሶስተኛ ታርጌቱ አእምሮን መቀየር ነው። ከለዳዊ ማድረግ ነው። ዕብራዊነትን አጥቦ ማውጣት ነው። በትምህርት አእምሮን ቀይሮት ሴት ሆኖ መጥቶ ጾታውን በሐኪም ቤት ነው ማለት ነው። ገና ያየችውለት የሞተች ሴትን ያውቃሉ። እናቱ ድብ አለች ዘው። የባቢሎን መንፈስ ሶስተኛው አሰራር አልፈስ ክትሰጥ መጠበቅ፣ ከቅዱሳን ማራቅ ብቻ ሳይሆን አእምሮህን መቀየር ነው። አራተኛው ነው ያደረገው። አራተኛ የመጨረሻው ኮምፕሊትሊ ማንነትን መቀየር ነው። ኮምፕሊትሊ የማንነት ቀየራ። አራተኛው ማንነትህን ኮምፕሊትሊ ቀይሯል። መታሰቢያም ትዝታም እንዳይኖርህ አባቶች ያወጡልህን ስም በጣዖታት ስም ይቀይረዋል። ተደጋግሞ ስሙ ሲጠራ ማንነቱ እንዲቀየር ተፈልጎ ነው። ዳንኤል ስማቸው ቢቀየርም ሄዳችሁ መጽሐፉን ይዩት። እኔ ብልጣሶር ራእይ አይቼ አይላችሁም። እኔ ዳንኤል ያፈለገ ቢያወጣልኝ አባቶች ያወጡልኝን አልተውም። እኔ ዳንኤል ነኝ። አንዳንድ ነገር ስታዩ ትዝ ይላችኋል ወደ ኋላ። እነ ዳንኤል ወደ ኋላ የሚመልሳቸው ስማቸው እንደሆነ ታውቆ የጣዖት ስም ገጠሙላቸው። ዳንኤል ግን እኔ ዳንኤል እግዚአብሔር ፈራጅ ነው የሚል ስም ያለኝ ንጉሥ ናቡከደነጾር እኔ ዳንኤል ይለዋል። ሆን ብሎ ነው። አባቶች ያወጡልኝን ማንነቴን አልተውም። ስም ብትቀይርልኝም፣ ከሀገሬ ብታርቀኝም፣ በመተተኛ መሃል ብታስቀምጠኝም እግዚአብሔር እርሱ እግዚአብሔር። ኦ ድንቅ ነው ወገኖች። የባቢሎን መንፈስ የአመጽ መንፈስ አሰራሩ ምንድነው? አልፈስ ክትሰጥ አድብቶ መጠበቅ፣ ከህብረት ማራቅ፣ አእምሮህን መቀየር፣ ከዛስ ጠቅላላ ማንነትን መቀየር። ለዳንኤል የሰራ ኢየሱስ ዛሬም አለ። በእውነት የፈለገ ጨለማው ድቅድቅ ይሁን፣ አመጹ ብዙ ይሁን፣ በእኛ ያለው ከዓለም ካለው ይበልጣል። የገሃነም ደጆች የቤተ ክርስቲያንን አይቋቋማትም። ድል በመንሳት የሚያዞረን ኢየሱስ እዚህ ቤት አለ። ዳንኤል ብቻውን ከጓደኞቹ ጋር የ127 ሀገር ከዘረረ ወገኖች ሆይ እኛማ በአዲስ ኪዳን በጸጋ ዘመን በእውነት እንዴት አንበልጥ? ምስጢርን የሚገልጥ የነገስታት ሁሉ አምላክ የታመነ አምላክ የተፈተነ ቃል ይዘን ስላሴዎች ከኛ ጋር መላእክት በዙሪያችን ይዘን ድል በመንሳት እንዞራለን። ይሄ ነው የዛሬው ትምህርት። የባቢሎን መንፈስ ያላገኛቸው የአመጽ አሰራር ያልነካቸው እንደ ዳንኤል በኖሩበት ዘመን ሁሉ ጌታን አስከብረው እነሱም ከብረው ከሞቱም በኋላ ታሪክ በሕይወታቸው የተጻፈ ያርገን።